ሰላም ሰላም ውድ የጀንበር ቲዩብ ተከታታይ ቤተሰቦቼ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ እና ያው በሰላም ቲዩብ ታቆኛላችሁ ሰላም ኃይሉ እና አሁን ደግሞ በሌላ ጀንበር በሚል ቻናል መጥቻለሁ። ያው እንደምታውቁት ሰሞኑን የአሸንሱ ግርግር ነውና እኔም አልተረፍኩም። በአሰሱ ጭፍጨፋ ላይ እኔም አልተረፍኩም እና በዛኛው በዋናው ቻናሌ እና እላችኋለሁ ያኛው ቻናል ወደ ቦታው እስኪመለስ ድረስ እስከዛ ድረስ እዚህ ጋር እቆያለሁ ማለት ነው። በዚህኛው ቻናል እንትን እላለሁ ማለት ነው። ይመለሳል ብዬ ተስፋ አደርጋለሁ። ያው የጊዜ ገደብ ነው የሰጠን። እንደምታውቁት እንግዲህ ጥፋታችንን ነግሮን ቢሆን ኖሮ ጥሩ ነበረ። እንግዲህ ጥፋታችንን በማናውቀው መንገድ እየተቀጣን ነው ማለት ነው። የ90 ቀን ነው የሚለው። ያው ከ90 ቀን በኋላ እንግዲህ የሚሆነውን አብረን እናያለን። እስከዛ ግን እኛ መቼም ተስፋ አንቆርጥም፣ ወደኋላ አንቀርም፣ ተስፋ በመቁረጥ ማለት ነው። ስለዚህ አንደኛው መንገድ ሲዘጋ በሌላኛው መንገድ እንሄዳለን እና እኔም ያኛው እስኪስተካከል ድረስ በዚህኛው ቻናል መጥቻለሁ። ይሄኛውና ይሄኛውን ቻናል ደገፍ አድርጉ፣ ሰብስክራይብ አድርጉ ጀንበር ቻናልን። እንግዲህ እንደዛኛው አስተማሪ የሆኑ አሪፍ ቪዲዮዎችን ይዤ እመጣለሁ እንደ እግዚአብሔር ፍቃድ ብዬ አስባለሁ። እና እንደዚህ አይነት ቪዲዮዎችን ደግሞ ይዤ ለመምጣት ያው የእናንተ ድጋፍ ያስፈልጋል እና ያኛው ቻናሌ ወደ ቦታው እስኪመለስ ድረስ በዚህኛው ደገፍ አድርጉኝ፣ አጽናኑኝ እስኪ ቤተሰብ። በእርግጥ ብቻ አይደለም፣ ያው ከሰው የደረሰኝ ነው፣ ድርሻዬ ነው። ቅርጫ ነው እየተቀረጠ ያለው እና ያው የቅርጫው ድርሻ የተሰጠኝ እና ብቻ እንግዲህ ያው ጽናቱን ይስጠን ለሁላችንም። በዛ ጭፍጨፋ ላይ እንግዲህ የወደምን ምንም አላስተረፈኝም። እኔ ከምር አልፎኛል ብዬ ተስፋ አድርጌ ነበር እና በእርግጥ አልተጠራጠርኩም። እኔ ሰሞኑ ተነሳ ምናምን ሰው እንደዚህ ምናምን ሲል ምንም አልተጠራጠርኩም። የኔ ይነሳል ምናምን የሚል ነገር ድንገት ነው ያበሰረኝ ማለት ነው። ምስራት ነው መርዶ ነው ግን አሁን ድንገት ነው መጥቶ ያኛውም ያበሰረኝ እና ደግሞ ያው እሱ ያው እስከሚስተካከል እኛ ደግሞ እጃችንን አጣጥፈን አንቀመጥም፣ በሌላ መንገድ እንሞክራለን ማለት ነው። አንድ እግረኛ መንገድ ላይ እንቅፋት መታኝ ብሎ ከሚሄድበት አይመለስም። አንዴ በቃ እሱ መቶኛል እና እኔ አሁን በቃ መንገዴን አቋርጬ ወደ ቤት እመለሳለሁ ብሎ አይመለስም። ያንን እንቅፋት አልፎ ወይም መንገዱ እሱ በሌለበት አድርጎ ጉዞውን ይቀጥላል እና እንቅፋቶች ቢመጡም የተለያዩ መሰናክሎች ከፊት ለፊታችን ቢጋረዱም እነዛን መሰናክሎች እንደምንም ብለን አልፈን ጉዟችንን መቀጠል አለብን። ወደኋላ ጎትቶ ለሚያስቀረን ነገር እጅ መስጠት የለብንም። የመሬ ነው። እኔ ምንም ነገር አሁን እንትን ቢል ተስፋ መቁረጥ አልፈልግም። በአንዱ መንገድ ባጣ በሌላ መንገድ መሄድ ነው የምፈልገው። ተስፋ መቁረጥ ደግሞ ትልቁ ውድቀታችን ነው። የሰው ልጅ ተስፋ የቆረጠ ቀን ነው ሁሉም ነገር የሚያበቃው ማለት ነው። የሰው ልጅ ራሱን ለማጥፋት የሚነሳው ተስፋ የቆረጠ ቀን ነው። በምንም ነገር ይሁን በስራው ዓለም ሊሆን ይችላል ወይ በሌላውም በሁሉም በማንኛውም ነገር የሰው ልጅ የሆነ ነገር ሳይሳካለት ሲቀር ተስፋ ከቆረጠ ተስፋ መቁረጥ የህይወት መጨረሻ ይሆናል ማለት ነው። እና ቤተሰብ በምንም ሁኔታ ብትሆኑ ተስፋ አትቁረጡ። ምንም ነገር ያልፋል። የምሬን የሰው ልጅ ጤና እስካለ ድረስ በህይወት እስካለ ድረስ ምንም ነገር ምንም አይነት መከራ ቢመጣ ረሃብ ቢመጣ ችግር ቢመጣ ማንኛውም ነገር ቢመጣ ማለት ነው ማለፍ ይችላል። ምንም አይነት ዋናው ነገር ጤና ነው እና ተስፋ አትቁረጡ። ከጉዟችሁ የሚያስቀራችሁ ደግሞ ምንም አይነት ሰበቦችንም ደግሞ አትቀበሉ። የምሬ ነው። ምንም አይነት በቃ አሁን ይሄ እንደዚህ ስለሆነ የሚል ነገር ምክንያት እንትን አትበሉ እና መንገድ ቀይሮ መጓዝ ነው። ይሄኛው መንገድ እኔ የጀመርኩት መንገድ ወደ ሌላ ወደ ተሳሳተ መንገድ እንትን የሚለኝ ከሆነ እኔ መሄድ ያሰብኩበት ቦታ አለ። ከዛ በኋላ የሆነ የማውቀው ቦታ አለ መሄድ የማስብበት ቦታ ማለት ነው። ስለዚህ አሁን የተሳሳተው መንገድ ዝም ብዬ ይዤው አልሄድም። ሌላ መንገድ እቀይራለሁ። የሚያደርሰኝ ቦታ ያሰብኩበት ቦታ የሚያደርሰኝ መንገድ ላይ ማለት ነው። እና መንገዶች ቢዘጉባችሁም ችግሮች ከፊት ለፊታችሁ እየመጡ ቢጋረጡባችሁም እጅ እንዳትሰጡ፣ ተስፋ እንዳትቆርጡ። የምሬን ነው። በምንም አይነት ሁኔታ ውስጥ ተስፋ እንዳትቆርጡ። ብዙ ተስፋ የሚያስቆርጡ ነገሮች አሉ። ስንሰራ የተለያዩ አልባሌ ኮሜንቶች ይመጣሉ። በቃ መጥፎ ቅስምን የሚሰቡ ኮሜንቶች ኢቨን ከምታውቁ ሰው የቅርቤ ነው ከምትሉት ከራሳችሁ ሰው ጓደኛዬ ነው እንደዚህ ነው ከምትሉት ከራሳችሁ ሰው እንኳን
የሆነ የማይሆን ትችት ሊመጣ ይችላል። እናንተ በምትሰሩት በምትሄዱት መንገድ ላይ ማጥላላት፣ እንዲህ ደግሞ ስንሰራ የተለያዩ ተስፋ የሚያስቆርጡ ኮሜንቶች፣ እነዚህ ነገሮች ወደኋላ የሚያስቀሩ ነገሮች ናቸው። ተስፋ የሚያስቆርጡ ነገሮች ናቸው። ለምሳሌ ባለፈው ራሷን ያጠፋችዋ ቲክቶከር በኮሜንት ነው ራሷን በዛት በሰዓቱ እየተባለ ነበር። አላስፈላጊ ኮሜንቶች ከሰዎች እንደ ድንጋይ በሚወረወሩ ቃላቶች ነው ተስፋ ቆርጣ ራሷ እስከ ማጥፋት የደረሰችው እና በቃ የሆነ ነገር እሰራለሁ ብለን እስከተነሳን ድረስ ምንም አይነት ነገር ቢመጣ መጋፈጥ ነው ያለብን። ምንም አይነት ነገር ቢመጣ የተጋፈጠ ሰው ማሸነፉ አይቀርም። እጅ መስጠት ነው መሸነፍ ማለት እጅ መስጠት ነው። ችግሩ እጅ ሰጥቶ ወደኋላ መመለስ ነው እንጂ መጋፈጥ አይደለም። ስለዚህ ምንም ነገር ቢመጣ ፊት ለፊት ተጋፍጠን ለማሸነፍ ጥረት ማድረግ ነው እንጂ አበቃልኝ በቃ ይሄ ህይወት የመጨረሻ ነው ተደመደመ ብለን የምንቆምበት ወደኋላ የምንመለስበት አይደለም እና ቤተሰብ ተስፋ አንቁረጥ። ምንም አይነት ነገር ቢመጣ ተስፋ አንቁረጥ። ያው አድሰንሳችን ቢዘጋም ተስፋ አንቁረጥ፣ ይከፈታል። የምሬ ነው። ጥሩ ጥሩ ነገር ንገሩት ለራሳችሁ፣ ጥሩ ነገር። አሁን እኔ በሰዓቱ ሰው በጣም ደንግጫለሁ። በጣም የምሬ ነው። ምን እንትን እንዳልኩ ራሱ አላውቅም። በዛ ሰዓት ምን አይነት ስሜት ድብልቅልቅ ያለ ስሜት የተሰማኝ ድንገት ሞኒ ተነስቶ ሳየው ማለት ነው። እና ለራሴ ጥሩ ነገር ነው የነገርኩት። በእርግጥ በጣም ያስደነግጣል። ብዙ እየደከምንበት ነው፣ ብዙ እየለፋንበት ነው። ተሳካልን ብለን መቼ ይከፍለኛል ብዬ አፍጬ እየጠበኩት እሱ ጭራሽ ብድግ አድርጎታል። እና ግን ተስፋ አልቆርጥም፣ እጠብቀዋለሁ። አሁንም እጠብቀዋለሁ። ይከፈታል፣ ይመጣል ብዬ ተስተካከላል ብዬ ተስፋ አደርጋለሁ። እስከዛ ድረስ ግን ያኛውን አልፎ አልፎ ቪዲዮ ምናምን እለቅበታለሁ። አንዳንዴ ስመቼ ላይ እገባበታለሁ። እስከዛ ግን በዚህኛው እናንተ ላይቭ እንድገባ ሰፖርት አድርጉኝ፣ ሰብስክራይብ አድርጉ። በዚህኛው ቆያለሁ ማለት ነው ያኛው እስከሚስተካከል ድረስ እና የሁላችንም ተስተካክሎ እንደሚመለስ ተስፋ አደርጋለሁ። ቤተሰብ ማለት እንትን አትበሉ። መበሳጨት፣ መናደድ ምናምን ምንም አያስፈልግም። ለምን እኔ ምን አሰብኩ የዛን ቀን አሁን የምሬ በጣም ደንግጬ ያለው የሆነ በቃ ወረርሽኝ ነገር ውርር ነው ያደረገኝ ጭንቅላቴ ማለት ነው። ምን አይነት ስሜት ነው የተሰማሽ ብላችሁ ብትገልጽ ቢረሱ ስለዚህ የማልችለው አይነት ስሜት ነበር የተሰማኝ። ግን ደግሞ ብዙ ነገር ለምሳሌ ሰው ልጅ እንደወጣ ይቀራል። ሰው እናጣለን አይደለም ይሄ ነገር ሰው እናጣለን። በጣም ውድ የሆኑ ነገሮች ሳናስበው ከእጃችን ይወጣሉ። ብዙ ነገሮች ይመጣሉ እና እነዛን ነበር እያሰብኩ የነበረው። ይደብራል። በእርግጥ ድብርቱ እኔ እስካሁንም አልለቀቀኝም። በጣም ያስጠላል። ግን ምንም ወደኋላ የምንቀርበት ነገር የለም። አልተሳካልንም፣ አልሆነልንም ብለን ምንም ወደኋላ የምንሄድበት ምንም አይነት ምክንያት የለም እና እናንተም ተስፋ አትቁረጡ እስከሚስተካከል ድረስ። ግን እስቲ አቤቱታ ያስገባችኋላችሁ እንዴ? ይግባኝ ጠይቁ ብሏል። እስቲ ይግባኝ ምን አይነት አሁን እንትን ላይ ማነው ጂኒ ላይ እንትን ብዬ ስክሪንሻት አድርጌ ሰርጉሜ አይቼዋለሁ። ግን ውስብስብ አለብኝ እንትን የሚነግራቸው ነገሮች ማለት ነው። ማለት የተወሰኑትን ካሉ ቆይ የምር እንደውም ላንብብላችሁ። ግራ አጋባኝ። ከ90 ቀን በፊት ነው ይግባኝ የምናስገባው ወይስ ከ90 ቀን በኋላ ነው የሚለው ነገር ግራ ያጋባኛል። አሁን ጅምኒ ቀጥታ የተረጎመው ነገር ምንድን ነው የሚለው ትናንትና አስተርጉሜ አይቼ ነበር እና ምን ይላል መሰላችሁ? ቆይ እስቲ ምን ይላል? የሚደርሱን የይግባኝ ወይም አፒል ጥያቄዎች ብዛት ምክንያት መለያው ከተዘጋ በኋላ የሚቀርቡት ይግባኝ መካከል 90 ቀናት መጠበቅ አለቦት። 90 ቀናት መጠበቅ አለቦት። በ90 ቀናት ውስጥ የሚቀርብ ሌላ ይግባኝ አይመረመርም። ስለዚህ ይግባኝ ከማቅረቡ በፊት መለያው ከፖሊሲ ጥሰቶች ነፃ መሆኑን ያረጋግጡ ይላልና ሌላም እንትን ብዬ ነበረ። ምናልባት ያኛው ደግሞ የሚለው ምንድነው በዚህ በ90 ቀናቶች ውስጥ ይግባኝ ማቅረብ እንደማይቻል ነው። እንደገና አንዱ ጋር ደግሞ ምን ይላል? ይግባኝ አቅርባችሁ እንትናችሁ ተቀባይነት ካላገኘ ከ90 ቀን በኋላ ደግሞ እንደገና ሌላ ይግባኝ ማቅረብ ትችላላችሁ ይላል።
ግራ አጋባኝ። እንዴት ማን ነው የሚያምታታኝ? ጅምሩ ነው የሚያምታታኝ? ማን ነው እያምታታኝ ያለው? ግራ አገባኝና እና እናንተ ያስገባችሁ አላችሁ ወይ? ይግባኝ የጠየቃችሁ አላችሁ ወይ? በነገራችን ላይ ይግባኝ ከመጠየቃችን በፊት ማንኛውም ሰው አፒል ከማስገባቱ በፊት የተቀጣንበትን መንገድ በምንድን ነው ቅጣታችን፣ ምን አድርገን ነው ጥፋታችንን ማወቅ አለብን። አሁን አብዛኛው ስሰማ አሁን የኔም አሁን ምንድነው ኢንቫሊድ ክሊክ ነው የሚለው፣ ኢንቫሊድ ክሊክ ኤንድ አዘር ሪዝን ነው የሚለው እና ምንድን ነው የተቀጣችሁበትን ነገር ለይታችሁ ማወቅ አለባችሁ። ያንን የተቀጣችሁበትን ነገር ደግሞ ማስተካከል አለባችሁ። አሁን አብዛኛው እየተባለ ያለው ምንድን ነው የራስን ቪዲዮ በራስ ቻናል በሌላ ቻናል ማለት ነው። ለምሳሌ እኔ አሁን የሰላም አይደለ ዋና ቻናሌ ሰላምን አሁን በዚህኛው በአዲሱ በጀንበር ከፍቼ ባይ እሱ በሎኬሽን ስለሚያገኘው ማለት ነው። ኔትወርክ አንድ አይነት ስለሆነ የምጠቀምበት ኔት አንድ ቦታ ላይ ስለሆነ ያው እሱ ሎኬሽኑ አንድ ቦታ ላይ እንደሆነ ያሳየዋል። እና እንደዛ አይነት ነገሮች ነው እንትን እያሉ ያሉት አሁን እየተባለ ያለው ማለት ነው። አብዛኛው ሁሉም ሰው እንደዛ ነው። ማስታወቂያ ለማየት እንገባለን። በአንደኛው ቻናላችን በዋናው ቻናላችን እንገባና በሌላው ደግሞ የራሳችንን ማስታወቂያ ለማየት እንገባለን። እና እነዚህ ነገሮች ናቸው አሁን ላይ እንደ ምክንያት እየቀረቡ ያሉት። አሁን እየተዘጉት ቻናሎች እንደዛ ነው እየቀረቡ ያሉት። እና የእኛም ቻናሎች ትልልቅ በጣም ትልልቅ ቻናሎችን እያየው ነበረ እና በጣም ትልልቅ ቻናሎችም እየተዘጉ አድሰንሳቸው እየተዘጉ ነበር። እና ይግባኝ ማቅረብ ይቻላል። ይግባኝ ግን ማቅረብ የሚቻለው መጀመሪያ ስህተታችንን አርመን ነው። እኔ አሁን የምሬ ነው ብዙ ልጆች እየነገርኳችሁ ነው። እና አሁን ያልተነሳባችሁ ልጆች ማለት ነው እስከሚነሳባችሁ አጠብቁ፣ ጥንቃቄ አድርጉ ብዬ ብዙ ልጆች ጋር እየተናገርኩ ነበረ። ምን ያደርጋሉ? በአንደኛው በዋናው ላይ ይገባሉ፣ በሌላኛው ደግሞ የራሳ ኮሜንት ጽፈዋ ያለው እዛ ላይ ባቸው ላይ እና ያ ነገር ነው አሁን ቅጣት ነው እየተባለ ያለው። እና ያልተነሳባችሁ ልጆች ጥንቃቄ አድርጉ። ተው፣ ከኛ ተማሩ። ብልጥ ከሰው ነው የሚማረው። ሞኝ ነው ራሱ ላይ ከደረሰ በኋላ የሚያየው። እና ምናልባት እኛ እነዚህ ጥፋቶች መጀመሪያ አናውቅም። አሁን ከዩቲዩብ ከጀመርንም ጀምሮ አብዛኞቻችን የራሳችንን ቪዲዮ በራሳችን ቻናል እንጫወታለን። ሰዓትም ለመሙላት ምናምን አሁንም የራሳችንን ማስታወቂያ ለማየት በአንድ ስልክ በሌላ ስልካችን እንገባለን። በአንድ አይነት ኔትወርክ ማለት ነው፣ በአንድ ዋይፋ እና እንደዛ ይሄ ነገር ጥፋት እንደሆነ መጀመሪያ ብናውቅ ኖሮ እኛ አናደርግም፣ ማንም ሰው አያደርግም ይሄንን ማለት ነው። እና አሁንም ከኛ መማር አለባችሁ። ሌሎቻችሁ ያልተነሳባችሁ ልጆች ሞኒያችሁ ያለ ልጆች ይሄንን አታድርጉ። እኔ እጽፋለሁ የምር ላይቭ ላይ ስገባ ምናምን እጽፋለሁ በየቤቱ ዙር አታድርጉ። ይሄንን ግን ማንም አብዛኛው ምንም የሚሰማ የለም። እና የራሳችሁን ቪዲዮ ደግሞ ዘይሩኝ፣ ቪዲዮ እዩልኝ የሚሉትን ነገሮች አስወግዱ። በቪዲዮ ዘይሩን ብላችሁ የራሳችሁን እንትን ፒን ታደርጋላችሁ። በላይክ ግቡ፣ በቪዲዮ በበር ግቡ እያላችሁ እንትን ርዕስ ለመጻፊያው ላይ የሞባይል ርዕስ መጻፊያው ላይ ትጽፋላችሁ። እና ተጥንቃቄ አድርጉ። ቢያንስ ትረፉ እስኪ እናንተ ካስቀራችሁ መርምሮ ካልደረሰባችሁ አሁን ላይ ይሄንን ነገር እስቲ አቁሙ። ያነሳባችሁ ልጆች ደግሞ ጥፋታችሁን አርሙ። እዛው በዛው ከሆነ ጥፋታችንን ነግሮን ጥፋታችሁ ይሄ ነው ይሄንን ነገር አርሙ ብሎ ጥፋታችንን ሳንነግር ይግባኝ ብናስገባ ምንም ዋጋ የለውም። ይግባኝ ገብቶ አድሰንሳችን ተመልሶ እንኳን ቢሆን ድጋሚ ይነሳል ነው የሚለው ይሄ እንትኑ ላይ ማለት ነው። መመሪያው ላይ ገብቼ ሳየው ድጋሚ የማይነሳበት ምንም አይነት ምክንያት የለም። ይሄ እንትን ደግሞ ማለት ነው ዋናው እንትኑ ደግሞ ካምፓኒው ጥፋት የሚያደርጉ የሚሰሩ ሰዎች ላይ ሙሉ መብት አለው የማንሳት የመዝጋት ሙሉ መብት እንዳለው ይናገራል። እና ጥፋታችንን እናረም መጀመሪያ። ይግባኝም ከመጠየቃችን በፊት ጥፋታችን ሳይታረም ይግባኝ ብንጠይቅ ሌላ አዲስ አድሰንስን ብንከፍት ምንም ዋጋ እንደሌለው ይናገራል። እና ቪዲዮውን አስረዘምኩባችሁ ቤተሰብ። እና ይሄ የጀንበር ቻናል ነው። በጀንበር ቻናል ቆይታ እናደርጋለን። ዋና ቻናላችን እስኪመለስ ድረስ ወደ ቦታው እስኪመለስ ድረስ ማለት ነው። ቤቱን ሰብስክራይብ እያደረጋችሁ ተቀላቀሉ። ቪዲዮ ላይክ ማድረጋችሁን እንዳትረሱ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ብዝት ይበልልኝ። ቻው።